አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ይህን ሽንት ቤት አስተጣጠብ ተመልከቱ ማለት ነው። እናንተ የኛ ልጆች ግን ታማችኋል። በእጃችሁ ሽንት ቤትን የምታጥቡ ልጆች ጤነኛ ናችሁ ወይንስ ነካ ያረጋችኋል? ሽንት ቤት እኮ ነው፣ ምንም ልዩነት የለውም። አሁን እኔ ስለ ሽንት ቤት አስተጣጠብ ላሳያችሁ ነው። እስከ መጨረሻ ተከታተሉ። ጓንት ይለበሳል። እንደዚህ ጓንት መለበስ አለበት። ጓንት ከሌለ ደግሞ ፈርሻ አለ አይደለ? የሽንት ቤት ማጠቢያ ትንሽዬዋ ፈርሻ፣ ትንሽዬዋ ቤት መጥረጊያ ትንሽዬ አለች፣ የእጅ ማለት ነው። ፈርሻ ትባላለች። በሷ ይዛችሁ መፈግፈግ ማጠብ ምንድነው? እሷ ከሌለ ደግሞ እንደዚህ አድርጋችሁ እጃችሁን ጓንት ለብሳችሁ በጓንት ማጠብ። ያታያችሁት የሽንት ቤት ማጠቢያ ይቺ ናት አንዷ። ይቺ ውስጡን ማጠቢያ ናት፣ ከላይ ማጠቢያ አይደለችም። ይቺ ውስጧን መጎርጎሪያ ነው። ውስጡን እንደዚህ እያደረጋችሁ ማጠቢያ ነው። በተለይ አዲስ የምትመጡ ልጆች ናቸው መሰል በእጃችሁ የምታጥቡት። እረ ያስጠላል፣ ይደብራል። ሽንት ቤት ነው እህቶቼ። በእጃችሁ አትጠቡ። በእጃችሁ የሚገባውን ጀርም ታውቃላችሁ? ሽንት ቤት ማንም የሚጸዳዳበት ነው። ከውስጡ የሚወጣው ትንፋሽ፣ ከውስጡ የሚወጣው ጀርም አለው የራሱ ማለት ነው። ንጽህናውን አትው። ምንም ቢሆን ንጹህ ነው፣ ምንም ነገር የለውም፣ ካካ ምናምን ነገር ምንም የለውም ብላችሁ በእጃችሁ የምታጨማልቁ ልጆች ጤነኛ አይደላችሁም። በውስጡ ምን እንዳለ አታውቁም። ከውስጡ ይተናል፣ በሽታ አለው ከውስጡ ይተናል፣ ምንም ንጹህ ቢሆን ማለት ነው። ሽንት ቤት ነው ሲጀመር። እንዲህ አድርጋችሁ ጥብጥብ ጽድድት እንደዚህ በቃ አያችሁ። አስተጣጠብ እንዲህ ነው አስተጣጠብ። በቃ ጽዳት፣ ንጽህና ለራስ ነው፣ ጤንነት ለራስ ነው። በቃ አሁን መዳም በእጃችሁ ስታጥቡ ብታያችሁ ትጸየፋችኋል። ወላሂ እስከ መጨረሻው ትጸየፋችኋል ማለት ነው። አሁን እሷ በማታውቀው መንገድ ይሆናል እናንተ የምታጥቡት እንደዚህ በእጃችሁ እያጨማለቃችሁ። አንዳንድ መዳሞች ደግሞ ስለ ቤታቸው እቃ ምንም የማያውቁ አሉ። በቃ ሽንት ቤት ጠቢ ነው፣ ቤት አዝጅ ነው ምናምን እቃውን የቤቱን ማጽጃ እንትን እቃዎች አያመጡም። እናንተ ደግሞ አምጪ ይሄ የለም ማለት እናንተ ናችሁ የምትሏት። ይሄ ነገር የለም አምጪ፣ ጓንት አምጪ እጅ ላይ የምለብሰው በሏት። አንዳንድ ሰዎች ግን ላያመጡም ይችላሉ። አንዳንድ መጥፎ ሰዎች አሉ። ለምን እሷ የእጅ ጓንት ለብሳ የምታጥበው ለምንድን ነው? ሙደላአ ነው የሚሉት ማለት ነው። ያኔ ተንቀባረረች። እሷ ለምንድን ነው እንደዛ መንቀባረር ይመስላቸዋል? አይደለም፣ እዛ ሳይሆን ሽንት ቤት ሳጥብ እኔ ሽንት ቤት ንጹህ አይደለም ጓንት ስጪ በሏት። ጓንት ከሌለ ደግሞ የእጅ ፈርሻ አለ አይደለ? በእጅ በረጅም እንደዚህ የምትፈገፈግበት በሱ ማጠብ አለባችሁ። እንደዚህ ሙልጭ አርጋችሁ ሳሙናውን መጀመሪያ እሽት አርጋችሁ ከዚያም በኋላ ውሃ ማፍሰስ ነው እንጂ በእጃችሁ ስፖንጅ ይዛችሁ በስፖንጁ ወይም በማዳበሪያ ቀዳጅ ምናምን በእጃችሁ ሽንት ቤቱን እየገባችሁ ቡርቡር ማጠብ ኧረ ይደብራል እህቶቼ፣ ያስጠላል። ለሚያችሁ ሰው ራሱ ምንም የጸዳ ቢሆን ራሱ ማለት ነው ተሽንት ቤት ስሙ ሽንት ቤት ስለሆነ በጣም ነው የሚደብረው። ስለዚህ ራሳችሁን ጠብቁ ማለት ነው። እንደዚህ አታድርጉ። በዚያ ላይ ሳሙናው በእጃችሁ የምትነኩ ክሮሎክስ ምናምኑ እጃችሁን ነው የሚበጣጥሰው። ጥፍራችሁን ምናችሁን እጃችሁን ይሰነጣጥቀዋል። እና ጥንቃቄ አድርጉ እህቶቼ። እንደዚህ አይነት የምትጠቀሙ ስታጥቡ እንደዚህ በቃ በስነ ስርዓት ማጠብ አለባችሁ። እንደዚች እያደረጋችሁ ጽድድት ግድግዳውን ሁሉ ሙልጭ አድርጋችሁ እጥብ ነው የሚደረገው። ከዛም በኋላ ሽፍጥ ታረጉታላችሁ። እንደዚህ አያችሁት? ሙልጭ አድርጋችሁ ሽፍጥ በዚህ መልኩ ጽድት እንዳለ ይውላል። በቃ ከዚያ ልጅ ከሌለ ምንም አይቆሽሽም። ትላልቆቹ አዋቂዎቹ ከሆኑ በቃ ምንም እንትን አይልም። መስተዋቱን ደግሞ በዚህ መልኩ ጽድድት በቃ በስራችሁ ተወዳጅ ትሆናላችሁ። ስራ ለራሴም ራሱ ስታዩት ማለት ነው፣ ለራሳችሁ ስታዩት ስራችሁ ያስደስታችኋል። ደስ ነው የሚለው የሰራችሁት ስራ። ያችሁት በዚህ መልኩ መስተዋቷን ውልውል ሁሏን ነገር በቃ ይዛችሁ እንደዚህ ጽድድት ማድረግ፣ ሽንት ቤቱን ፏ ማድረግ። ሳሙናና ይሄ የልብስ ሳሙናና ክሮሎክስ ደረግ አድርጋችሁ ወይንም ምንድነው ስሙ ዲቶል ማለት ነው። ዲቶል ጠፋኝ። እንደዛ አድርጋችሁ እጠቡ ማለት ነው። ሲጀመር አንዳንድ ሰዎች በልብስ ሳሙናና በክሮሎክስ እንዲታጠብ ነው የሚፈልጉት ሽንት ቤትን። ብዙ ኬሚካሎችን አታደበላልቁ። በነገራችን ላይ ሽታው ወደ አፋችሁ እንዳይገባ በአፍንጫችሁ እንዳይገባ ማለት ነው ተጠንቀቁ። ብዙ ኬሚካሎችን አሁን ብዙ የሽንት ቤት ማጠቢያዎችን ደበላልቃችሁ ጠቡ ይላሉ መዳሞች። ታረጋችሁን በትንሽ በትንሹ አድርጉ።
አታብዙ እህቶቼ ማለት ነው። በአፍንጫችን በአፋችን የሚገባው ነገር ለእኛ በሽታ ነው የሚሆነው፣ ለሳንባችን፣ ለብዙ ነገሮች ማለት ነው። እና ቀጠብ እያደረጋችሁ ይሄ ሽንት ቤት በደንብ ነው የሚያጸዳው። ይሄን ነገር ሲያልቅባችሁ ሊያልቅ ሲል ቶሎ አምጭ በሏት፣ ቤት ውስጥ ካለ ማለት ነው። ያው አንጡ ማለት ግን በጣም ነው የሚከብደው። የሚገርማችሁ ነገር እኔ አሁን ያለቀ ነገር ሳያልቅ ነው ቶሎ አንጡ ምለው፣ ግን አንዳንድ ጊዜ እረሳለሁ። አንዳንድ ጊዜ ደግሞ ምን ያለቀ ይሉኛል እያልኩ ሸማቀቃለሁ፣ አልናገርም፣ እፈራለሁኝ። ግን ያ ሳይሆን የምንሰራው ነገር በጥራት እንዲጸዳልን እኛን የሚያስመሰግነን ሳሙና ሲኖር፣ ውሃ ሲኖር፣ ሁሉ ነገር ሲኖር ነው። ምግብም ከሰራን የምግብ መስሪያው ሁሉ ነገር ሲኖር ነው። እንግዲህ ያ ነገር ካልጣፈጠ ከኛ ጉለት ነው። አጥበነው አጽድተነው ሁሉ ነገር እያለ አጥበነው አጽድተነው ካልጸዳ የኛ ችግር ነው ማለት ነው። እና እንደዚህ መያዣውን ሁሉ እንደዚህ ፍግ አርጋችሁ እጥብጥብ ነው የሚደረገው። ውድ እህቶቼ ስራ ለራስ ነው፣ ሙያ ለራስ ነው። ሌላው ነገር ዝም ብላችሁ በእጃችሁ ሽንት ቤትን አታጨማልቁ ነው የምለው። እንዳየሁት ከሆነ በጣም አስጠልቶኝ ነው ወደዚህ ያመጣሁት። አዲስ ለምትመጡ እህቶቼ፣ ጠለብ ቤት ላላችሁም፣ በባህር ለምትመጡም ለእናንተም ይሆናል ይሄ ነገር ማለት ነው። ያው ታውቃላችሁ ኢትዮጵያ ላይ እንደዚህ ብዙም የተለመደ አይደለም፣ ከተማ አካባቢ ካልሆነ በስተቀር ሽንት ቤት እንዴት እንደምንታጠብ አናውቅም። ግን የሆኖቹ ጠለቦች ማለት ነው፣ በጠለብ የምትመጡ ልጆች እየተማራችሁ ነው የምትመጡት። ሁሉን ነገር እየተማራችሁ ነው የምትመጡት ታውቃላችሁ። ቢሆንም ራሳችሁን ጠብቁ፣ ራሳችሁን ጠብቁ እህቶቼ ማለት ነው። ራሳችሁን ተንከባከቡ። እንደዚህ አድርጋችሁ ፍግፍግ አይናችሁ ደግሞ እንዳይገባ ይሄን ጣራውን ግድግዳውን እንትን ስትፈገፍጉ አይናችሁ ፊታችሁ ላይ እንዳይረጭ ሳሙናው ፊታችሁ ላይ አይናችሁ ውስጥ ተገባም አይናችሁን ያማችኋል። ፊታችሁም ላይ ካረፈ እንደዚያው ክሮሎክስ ስላለበት ጠንቀቅ ብላችሁ ማለት ነው፣ ራቅ ብላችሁ። እኔ አንድ ቤት ገብቼ ማለት ነው ይሄ ግድግዳው ቀን በቀን ነበር የሚታጠበው፣ ቀን በቀን ማለት ነው። በኋላ ላይ ለመድ እያልኩ ሲሄድ አንድ ቀን አጥብና አንድ ቀን እተዋለሁ ከነ ግድግዳው ማለት ነው። ውሃም ሳሙና አድርገሽ እርጭ ትለኛለች። ሽቅብ ሳህን ትልቅዬ ሳህን ላይ ሳሙናውን ክሮሎክሱን ምናምኑን በጥብጬ ወደ ላይ እርጭ ነበር የምትለኝ። ከዚያም በኋላ ስራጭ ልብሴ ላይ እየተፈናጠረ ብዙ ልብስ እያለቀብኝ ሄደ በክሮሎክስ እና እነሱ ደግሞ አይገዙልኝም። የምገዛው እኔ ነኝ። እንዲህ ለምን ብዬ ነው አልኩና በውሃ ብቻ ረጭችላት ወጣለሁኝ ሽንት ቤቱ ማለት ነው ግድግዳውን ቀን በቀን። በኋላ ላይ ግን እየለመርኳት ሲሄድ 2 ቀን አጥቤ 2 ቀን ትቸው ከሆነ በሶስተኛው ቀን ውሃ ረጭበታለሁ። እንደዛ ጥቁር ግድግዳ ነበርና ግድግዳዋ በቃ ካልታጠበ ውሃው ቁጭት አለበት ራሱ ነጭ ይሆናል። ውሃው ጨው አይደል እዚህ ሀገር እና ነጭ ቁጭ ልበት ነበረ እና ውሃ ረጭበታለሁ። ዲቶል አረግና ደግሞ ረጭበታለሁኝ እንዲሸታት ታጥቧል እንድትል ማለት ነውና እንደዛ አደርግ ነበረ። አንዳንድ ሰዎች ቤት ቀን በቀን ግድግዳውንም አብራችሁ ጠቡ የሚሉ አሉ። እና እንደዛ ይሆንኩኝ 2 አመት ተጠገረርኩባት ማለት ነው ሴትዮዋን። እንደዛም አንዳንድ ቀን ሸወድ እያደረኩኝ እና እንዴ እንደዛ የሸወርኳት ለምን መሰላችሁ? ሲስረጨው ፊቴም ላይ ይረጭ ጀመር። ልብሴ ሁላ ክሮሎክስ እየነካው እየተቀደደ ማለት ነው። ክሮሎክስ ተነካው ደግሞ ልብሳችንን ይበላዋል። ከዚያ ቅድድ እና ትገዛልኝ እሷ፣ እኔ ነኝ የምገዛው ለምን ብዬ ነው ብዬ ተውኳት።